ቆይ ከዚህ በኋላ እኔ ሁሉ ሰው እንዴት አድርጌ ነው የምወጣው? አይዞሽ ሙሚና እስካሁን ድረስ መጥተሽ የለ ከዚህ በኋላ ማያክትሽ ትችያለሽ። ይቅርታ የኔ እህት የምረዳሽ ነገር ይኖራል? እባክሽ እኔ እናት ካላስቸገርኩሽ ይሄ ሁሉ ሰው እንዳልኩ ታግዥኛለሽ? ችግር የለውም። ለመሆኑ ወዴት ነው የምትሄጂው? ሰሞኑን የሚደረገው ምርጫ ላይ ለመሳተፍ ወደዛ እየሄድኩኝ ነበር። የሚገርምሽ እኮ ሴቶችና አካል ጉዳተኞች መምረጥም ሆነ መመረጥ አይችልም አሉ ተባለ። አረ እንደዛ ተባለ? እስኪ ለማንኛውም ሰውን ተሰበሰበ ተወሰደኝና ማንነሽና ማንተ ሙዚቃ የምታስቆሙ? እባክህ መናገር የምፈልገው ነገር ስላለ ነው እኮ ምንድን ነው? ሰሞኑን በሚደረገው ምርጫ ላይ ድምጽ እንድትሆኑ ልጠይቃችሁ ነው የመጣሁት። ላንቺ ሴት አነዘን በወልቸል ላይ የምትሄዱ ምን አይነት ቀልድ ነው? ማን ነው ልብ ልብ የሰጠሽ? አንቺም እንደዛ ነሽ? ነው እናንተ የሚያመባችሁ እዛ ወደ ፍቃቀው ነው። ኦኬ እንዴት ነው የምትናገራቸው? ለማውሩ የምትናገረው አውቀዋል? ወይ ታውቃቸዋለህ? መልስልኝ እንጂ ታውቃቸዋለህ ወይ? እንዴት ያለ የለየለት ጋጥ ወጥነት ነው እባክህ። ወጣት ነህ፣ ሳይሆን የተማረ ትመስላለህ። ለነገሩ ልብስ ጭንቅላት አይሆን። ስማ ሴት ልጅም ትሆን እኮ አካል ጉዳተኛ እንደማንኛውም ሰው የመማር የመስራት እንዲሁም የመምራት መብት አላቸው። ስለዚህ ይህንን መብታቸውን ልናከብርላቸው ይገባል። ነው ወይስ አፍህን እንዳመጣልህ መናገሩን ስልጣኔ ወይ ደግሞ ዘመናዊነት አድርገው ነው? እባክህ ስማ፣ እንዳንተ ካለ ወጣት ለዚያውም የተማረ የሚጠበቅ ንግግር አይደለም። እሺ፣ በፍጹም አይጠበቅም። አልገባህም እኮ ሰውዬ። ምን መሰለህ አሁን አንተ ምንም ነገሩን አልተረዳኸውም። እያቸው እነዚህ ሴቶች እያቸው አሁን እቺ ምንድነው ድምጽ ስጡ ምናምን ነገር እያሰበች ነው አይደለ? ሰው ያስኪቺ አሁን ወድ መለቀቅ ግን ትችላለሽ። ሲገባም በክራን ከዚህ እስከዛ ለደማችን እንዴት ነው እንደዚህ ነገር ልታሰብ የምትችለው? አሁን ምን ተመልከተኝ፣ ወጣት ነው ተምሬያለሁ ደግሬያለሁ ምናምን እንደፈለኩ መንቀሳቀስ እችላለሁ። እኔ ነው ነገሮች ሁላ ማሳካት የምችለው። እነዚህ ምንም ነገር መስራት የለውም። በነገሩ ግን የሆነ ነገር ማማር ይችላል። ሲንገ አንቺ ተምረሻል ምንድነው አንቺ እንደዛ አደረገልሽ? እንዴት ነው ንግግር? አንተ መምራት ወንድ በሆነ ብሎም በሙሉ አካል ስለመቆም አይደለም፣ ስራን በአግባቡ በሰራ እንጂ። እስኪ እናትህን ተመልከት፣ እስኪ እናቶቻችሁን ተመልከቱ። እንዴት ነው ቤታቸውን የሚኖሩት? እንዴት ነው ቤታቸውን የሚያስተዳድሩት? ታዲያስ ሴቶችም ሆነ አካል ጉዳተኞች አካባቢን፣ ሀገርን ብሎም ዓለምን መምራት እንችላለን። ይሄ አጉል አስተሳሰብ ባህል ወግ እያላችሁ ሀገርን መቀየር የሚችሉ ሴቶችንና አካል ጉዳተኞችን ቤት ውስጥ አንገታቸውን አቀልቀው እንዲቀሩ ባናደርግ መልካም መሰለኝ። አየህ የኔ ወንድም፣ አካል ጉዳተኛ መሆን ከመምራትም ከመስራትም እንደማያግድ ተጽዕኖ ፈጣሪ የሆኑትን እነ የትነበርሽ ንጉሴን ሴት ሆኖ በመምራትም እነ እቴጌ ጣይቱን ማየት እንችላለን። ሰማህ አይደል? አየህ አይደል? ስንት ሴትና ስንት አካል ጉዳተኞች እንደማንኛውም ሰው ተምረው ስራ ዘው ሀገርን መርተው። አየህ አይደል? ሰማህ አይደል? እንዳጋጣሚ ሆኖ እኔም ሞሚናን አውቃታለሁ። አዎ አስተምሪያታለሁ። ሞሚና አሁን አንተ እንደዚህ ዝቅ አድርገህ እንደምታያት ሴት ሳትሆን አካል ጉዳተኝነቷ ከክፍል ተማሪ ሁሉ አንደኛ ከመውጣት ያላገዳት ጠንካራ ሴት ናት። አየህ አይደል? ዛሬ ለዚህ በቃች፣ ለዚህ ደረሰች። እናም ዛሬ ልስራ ወደ ኃላፊነት ልምጣ ስትል
ጥቅሟ የእሷ ብቻ ሳይሆን የሁላችንም ነው፣ የጋራ ነው፣ የሀገር ነው። ምክንያቱም እቺ ሴት ብዙ ፈተና ብዙ ችግር አልፋ ነዋ ለዚህ የበቃችው። በእርግጥ አንተም እንዲህ ስሜታዊ ሆነ እንድትናገር ያስገደደህ ወጣትነትህ ወይ ደግሞ ተምሮ ስራ ማጣት ሊሆን ይችላል። ነገር ግን አንተ ወጣት ነህ። ስራ ፈልጎ ማግኘት ባትችል እንኳን ስራ መፍጠር የሚያስችል ኃይል ውስጥ ያለ። ስለዚህ በርታ፣ ተስፋ አትቁረጥ። ነገር ግን እንደዚህ አይነት ሴት ልጅና አካል ጉዳተኛን ዝቅ አድርጎ የሚያይ አስተሳሰብ ግን እንዳንተ ካለ ወጣት አይጠበቅም። እውነቴን ነው። በፍጹም አይጠበቅም። እውነት ነው መምህር፣ በጣም ይቅርታ አላወኩም ነበር። ግን ምን መሰለህ አሁን እኔ ወጣት ነኝ፣ ተምሬያለሁ፣ በቃ የተሻለ አቅም አለው ምናምን ያ ነገር ውስጥ ያለ እናቺ አሁን በወልቸር ምናምን መጣ እንዲህ ስትለኝ ጠላት የመጣ ያክል ነው የሰማኝ እንጂ እኮ ነው አልረዳው ብዬ ምናምን አይደለም። ግን ወጣትነቴ አንድ ተዘጋና እንትን ማሰቤ ያን አይነት ነገር ያመጣብኝና በጣም ይቅርታ። ትክክል ናችሁ፣ አጥፍቻለሁ። እንዲህ ነው እንጂ ማወቅ ማለት፣ እንዲህ ነው እንጂ መማር፣ እንዲህ ነው እንጂ መገንዘብ። ለሴቶችና ለአካል ጉዳተኞች ድምጽ እንሆናለን። የሴቶችና የአካል ጉዳተኞች ይመለከተናል። ካሜራ ሬዲ ዝግጁ ነው? ጀምር። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? መረጃን ከምንጩ የተሰኘው ወቅታዊ ጉዳዮች ላይ ትኩረት ሰጥቶ የሚሰራው ፕሮግራማችን አሁንም እንደቀጠለ ነው። ዛሬ ከስቱዲዮ ወጣ በማለት በቅርቡ ይካሄዳል የተባለው የምርጫ ውድድር ላይ የማህበረሰብ አስተያየት ምን ይመስላል የሚለውን የምናስቃኛችሁ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እሺ ተመልካቾቻችን እናመሰግናለን። አንዲት እናት አጠገቤ ትገኛለች። ሰላም የኔ እናት እንደምን አለሽ? እግዚአብሔር ይመስገን። በቅርቡ ምርጫ እንደሚካሄድ ተነግሯል። የአሁኑ ምርጫ ከሌላው ለየት የሚያደርገው አካል ጉዳተኛና ሴቶች ይሳተፋሉ እየተባለ ነው። በዚህ ላይ ምን ትያለሽ? አካል ጉዳተኛ ነው? ይቅርታ ሴቶች አንቺ ሊዳር አካል ጉዳተኛና ሴቶች እንዳታጠፋ ካሜራ ያስጠፋሁት ላይቭ ስለሆነ ንግግር ህዝብ ይመለከተኛል። አንዴ ይረጋጉና ማለት የፈለጉትን ያስረዳሽ። እውነት አታያለኝ ሰው ነኝ። አንቺ እዚህ ጋር በየመንገዱ እያቆምሽ ሰውን አቁመሽ ምን ይመለከት ምንድነው እያልሽ ትጠይቂያለሽ። እኛ ግን እውነቱን እንደሆነ ደርሰንበታል። እውነቱን ማስረጃ አለኝ ሞልቶ እኮ ይረጋጉና ማስረጃዎትን ያሳዩ። አንቺ እውነት አንድ ያዘ ሰው እንዴት እንደሚያቁልጭልጭሽ አንቺ እርሶስ እንደዚህ የተሳሳተ መረጃ መናገር ተገቢ ነው? በትክክል አንቺ እንኳን አለሽ አይደል እንዴ በየሚዲያው ልክ እውነት አንድ ያዘ ሰው የምትልከው ይረጋጉና ማስረጃዎትን ያሳዩ። አለኝ አንቺ እዚህ ጋር አካል ጉዳተኛና ሴቶችን ያካትታል ታያለሽ። ህዝቡ እንደሆነ እንደማያካትት ማስረጃ ያሳዩኛል። ይረጋጉ። እቺ ቆይ ምን ልጅ ምን እስኪ ነው ወይ ጉድ! ልጅ የምትልን ብትሰማ እኮ ሴቶችና አካል ጉዳተኞችን ያካትታል እኮ ነው የምትል። መቼ እንደዛ የተባለ? እዚህ ጋር እኮ ሌላ ነው የሚወራው። ማስረጃ ካለ ማስረጃ ልታሳየኝ ትችላለህ? እዚህ ጋር ይታይሻል። በቃ እዚህ ጋር የሚወራው ሌላ ነው። ካንቺ ይሄ ቪዲዮ ነው እንዴ? ይሄ ቪዲዮ ጭራሽ ከእውነታ የራቀ ነው። ተረጋጉና ስለ ቪዲዮውና እኔ ስለያዝኩት እውነት ላስረዳችሁ። ምን አይነት እውነት ነው የምታስረጅኝ? ያው የእናንተ ፔጅ ላይ እኮ ነው የተለቀቀው። ምን ስትይ ነው? እኛ ስም የተከፈተ ፔጅ ነው። አንዴ ተረጋግታችሁ ባስረዳችሁ አይሻልም? ነው ግን ምን እንደምታስረጅና እውነት እንደያዘ ሰው ደግሞ እስኪ መልሽልኝ። አንቺ እዚህ ጋር ይካተታሉ ያለሽ ግን እውነቱን እኛ እናውቀዋለን። እንደው ግን አታፍሩም? ሰላም አላችሁ? ሴት አላችሁ? ምንድነው ከርቀት ለማያችሁ እኮ ልትበላሉ ነው። እስኪ ተረጋጉ። እስኪ ተደማመጡ። እስኪ ምን ሆናችሁ ነው? ይኸውልዎት አሁን እዚህ ጋር መንገድ ላይ አቁማ ቃለ መጠይቅ ላድርግልሽ ብላ እኮ አቁመኝ ሴቶችና አካል ጉዳተኞችን ያካትታሉ ምርጫው ላይ አሉ። ይሄንን ልጠይቀኝ እኮ ያቆመችኝ እኮ ተብሏል፣ ሰምቻለሁ። አሁን እኮ እንደማያካትት ግን ያውቃሉ አይደል? እንዴት ያለ ወሬ ነው ደግሞ? እኔ ሴት ልጅና አካል ጉዳተኛ እንደሚሳተፍ ነው የሰማው። እውነታውን ነው ያልኩት። እርሶ እኮ እውነታ ከዚህ በላይ እውነታ እንዴት አደጉ አንቺ? አባ እዚህ ጋር እኮ የራሳቸው ፔጅ ላይ ሴት ልጅና አካል ጉዳተኞች መሳተፍ አይችሉም፣ ቢችሉም እንኳን ለቁጥር ማሟያ ነው እንጂ የእነሱ ድምፅ አይቆጠርም ተብሏል እኮ። ከዚህ በላይ ምን አይነት ማሳመኛ እናምጣ? እስቲ ወይ ተረጋጉ። እስኪ ነይ እስኪ ልጅ ቀስ ብለሽ አስረጅኝ። እያዩት ነው። በደንብ ተመልከቱት። እኛ እኮ ቴክኖሎጂውን ተቆጣጥረን ስናይ ነው የምንውለው። ወጣቶች ነን፣ ብዙ ነገሮችን እናያለን።
ይሄን ነው እንደምትሉኝ? ምን ነካችሁ እናንተ ሰዎች? ቆይ አሁን አንተ ወጣት እንዴት በዚህ ትሸወዳለህ? ጊዜው እኮ የሚዲያ ነው። ማንም እየተነሳ የፈለገውን የሚያወራበት፣ ማንም እየተነሳ የፈለገውን የሚጽፍበት። ስለዚህ መረጃን ማጣራት መቻል አለብን። ፋዘር እኔ ከቴክኖሎጂ ጋር ነው የምኖረው ምናምን እንደዚህ ኢንተርኔት የማሽከረክረው ማለት ነው። ቪዲዮ በግሌ ነው ማለት ነው። ልክ በቃ እዚህ ጋር 50,000 ምናምን ተከታይ ያላቸው የሷ ሁለት ቪዲዮ አለ። በቃ ዝም ብለው መሾፍ ብቻ የሚጠበቅባቸው ይሄን ለኔ ይሰማኛ እንደ ቆይ ለኔ አንቺ ቆይ ተረጋጊ። እንደው ሰውዬ ግን ከፍለውት እንዳይሆን ኧረ እንደው አልጣሙኝም። እንደው ንግግሩ ተረጋጊ። መጀመሪያ እስቲ ቆይ አድምጡኝ ልጄ። ቆይ አንተ ስማ ይኸውልህ ልጄ እኔ አሁን እሱ የምትለውን አይቼዋለሁ። መጀመሪያ አይቼዋለሁ እንዳየሁም ተበሳጨሁ። ምንድነው እንዴት ነው አንድ የህዝብ ድምፅ ነኝ የሚል ሚዲያ ላይ እንደዚህ አይነት ጽሑፍ የሚለቀቀው ብዬ ተበሳጨሁ። ከዛ ቢሮአቸው ድረስ ሂጄ እንዴት ነው እናንተ የህዝብ ድምፅ ነን ትላላችሁ? እንዴት እንዲህ አይነት መረጃ በእናንተ ሚዲያ ይለቀቃል ብዬ ጠየኳቸው። አሁን ምንድነው ልጆቼ ተመሳሳይ አንድ አይነት ስም እየለቀቁ ነው እኛን እርስ በርስ የሚያባሉን እኛን እየሸወዱን ያለው ነው። አሁን ልጅ ታግዥኛለሽ። አሁን የእናንተ ትክክለኛውን ያን ደግሞ ሐሰተኛውን ለይና አስረጅልኝ ማለት ነው። አምጣ አሳያት። ካሽ ያለው በሙሉ ትክክል ነው። መጀመሪያ ማዘር አዳምጡኝ ይረጋጉ ያልኩት ለዚህ ነው ነበር። እንደሱ አይነት ቪዲዮዎችን እኛም አይተናል። አንተ ወጣት አይደለም ሶሻል ሚዲያ ትጠቀማለህ አይደል? ማንኛውም ሰው የፈለገውን ሐሳብ ተነስቶ መልቀቅ መጻፍ እንደሚችል ታውቃለህ። እንደዚህ አይነት መረጃዎችን ስታይ መጀመሪያ ከየት ተለቀቀ ማን ነው የለቀቀው የሚለውን ሳታጣራ ማህበረሰቡን ማወቅ ተገቢ ነው ብለህ ታስባለህ? የኛ ትክክለኛ ፔጅ አየኸው ያየህ ነው 100,000 ተከታይ ያለው የራሱ ህግና በመመሪያ የሚከተል ቀን በቀን ሀገራችን ላይ ሊከሰቱ የሚችሉ ወቅታዊ ጉዳዮችን ምንጩ ማን አለ ከየት መጣ መቼ ተነገረ የሚሉትን ተመልከት እስቲ። ቆየኔ ልጅ እኔ እንደሆነ አንተን ነው የማምነው። አይኔም ትንሽ ያስቸግረኛል። እንደው ጠጋርጋ አሳየኝ። በደንብ ተመልከት። ስለዚህ እንደዚህ አይነት የሚለቀቁ ሐሰተኛ መረጃዎችን ወደ ኋላ ጣል አድርገን ተገቢ የሆነው እውነተኛ መረጃ ወደሚለቁ ሚዲያዎችን መደገፍ ይኖርብናል ማለት ነው። ስለዚህ በአሁኑ ምርጫ አሁን ግን እኔ ልጅ እንደው ላቋርጥሽ ይቅር በይኝና፣ እሺ ማዘር ሴቶችና አካል ጉዳተኞች መምረጥም ሆነ መመረጥ ይችላሉ ማለት ነው? በሚገባ የአሁኑ ምርጫ ከሌላው ለየት የሚያደርገው አካል ጉዳተኛና ሴቶች ወደ መምራት ወደ መስራት እችላለሁ የሚለውን መንፈስ እንዲያገኙ እንዲጠናከሩ ድምጽ ልንሆናቸው ይገባል ማለት ነው። እውነት የሚነገር ብቻ ሳይሆን የሚኖር መሆን አለበት። ጎሽ ልጆች አሁን ደስ አለኝ። እውነቴን ነው ደስ አለኝ በጣም። ስንቱ ነው እየተነሳ ያልተባለውን ተብሏል፣ ያልሆነውን ሁሏን እያለኛን ግራ የሚያጋባል። አሁን ይኸውላችሁ ስሙኝ፣ ስንት እንደኛ እውነታውን ማያውቅ የሐሰት መረጃ የደረሰው ስንት ማህበረሰብ አለ። አሁን እኛ እንግዲህ እየዞርን እውነታውን ማዳረስ ነው። እናዳርሳለን። በሉ ተከተሉኝ። ኑ በዙ። ያው እኔ እንደው በዚህ ይወድስ ሴት ልጅና አካል ጉዳተኛ እንደማንኛውም ሰው የመማር የመስራት እንዲሁም የመምራት መብት አላት። ስለዚህ ሴት ልጅ እንዲሁም አካል ጉዳተኛን ድምፅ ሊሆናቸው ይገባል። በሉ እኔ በዚህ ሄዳለሁ፣ እናንተ ደግሞ ያን አታሉ። በሉ ሴቶችም ሆነ አካል ጉዳተኞች